በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ወገኖቻችን ደበሎ.ኦርግ በአዲስ መልክ ተዘጋጅቶ እንደቀረበ ከዚህ በፊት ነግረናችሁ ነበር። ያው ዝግጅታችንን አስፍተነው በአሁኑ ሰዓት 17,000 በላይ የድምፅ ቅጂዎችን መጽሐፍቶችን ወደፊት ደግሞ ከእህት አብያተ ክርስቲያናት ጋር በመነጋገር የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘጋጃቸውን የፒዲኤፍ ፋይሎችን እናቀርብላችኋለን። ኦልሬዲ ፈቃድ አግኝተናል። አሁን ቀጥታ የምንሄደው ደበሎ ምን ማለት ነው፣ ደበሎ.ኦርግ ምንድን ነው የያዘው በውስጡ የሚለውን ለማየት እንሞክራለን። አንደኛ ለምን ተዘጋጀ የሚለውን እናያለን። ለምንድን ነው የተዘጋጀው? ይህንን በደንብ ማወቅ መቻል አለብን። ሁላችሁም እንደምታውቁት ዓለማችን በቴክኖሎጂ በጣም እየፈጠነ ነው ያለው። ቴክኖሎጂን የያዘ ሰው ደግሞ በውስጡ ዳታውን የያዘ ሰው ደግሞ ቴክኖሎጂውን ካልያዘው ሰው ይበልጣል። ስለዚህ አንዱ ተሸናፊ አንዱ አሸናፊ የሚሆነው ድሮ በመሳሪያ ነበር፣ አሁን ደግሞ በዳታ ነው። ቤተክርስቲያናችን የራሷ የሆነ በጣም ብዙ ሪሶርስ አላት ወይንም ደግሞ ዳታ አላት። ዳታዋን ግን ኦንላይን ኢንተርኔት ላይ ኦርጋናይዝድ በሆነ መልኩ ለቃ እያቀረበች አይደለም። እንደውም አሁን በጣም ቻሌንጂንግ የሚሆነው ወደፊት ዩቲዩብ ላይ ሁሉም ሰው እየለቀቀ ነው ያለው። ዩቲዩብ ነገ ምን አይነት ፖሊሲ ሊኖረው እንደሚችል አናውቅም። ስለዚህ የራሳችን የሆነ ፖርታል ያስፈልገናል ማለት ነው። ደበሎ አንደኛው የፖርታላችን ነው ማለት ነው። ሌሎችን ስራዎችን በዛው ጎን ለጎን እየሰራን ነው የምንገኘው። ስለዚህ የተዘጋጀው የቤተ ክርስቲያንን ሪሶርስ ለማስቀመጥ፣ ሰዎች በፈለጉ ሰዓት የሚፈልጉትን እንዲያገኙ ለማድረግ፣ ለሰዎች ሼር ማድረግ የሚችሉበት በነፃ የተዘጋጀ በነፃ ቤተክርስቲያናችሁ ያቀረበችው ዌብሳይት ነው ማለት ነው። በማን ተዘጋጀ? ይሄ ፈቃደኛ በሆኑ ቤተሰቦች ነው ተከፍሎ ነው የተዘጋጀው። ለእያንዳንዱ የተቀዳ ቅጂ ከፍለን ነው ያዘጋጀ ነው። የምናቀርበው ግን በነፃ ነው። ስለዚህ አባቶቻችን ሲቀዱ የሚደክሙበት የደከሙበት ስለሆነ ለነሱ እየተከፈለ ነው ይሄ ነገር የተዘጋጀው። የሚቀርበው ግን ለማንኛውም ሰው በነፃ ነው ማለት ነው። ምን ይዟል? በውስጡ ምን ይዟል? እጅግ ብዛት ያላቸውን ኮንቴንቶች ይዟል። አሁን በጣም በቀላሉ እንደው ለማየት ይረዳችሁ ዘንድ ወደ ዌብሳይታችን እንሄድና ላሳያችሁ ምን ምን እንደያዘ። ከዛ በኋላ ወደሚቀጥለው ወደ ጀመርነው እንመጣለን ማለት ነው። እዚህ እንደምታዩት ትንሽ ነው የሚመስለው ሲታይ። የቃል ትምህርቶች በሙሉ አሉ። የቃል ትምህርት የሚባለው በስመ አብ ብሎ አንድ ህፃን ልጅ ወይንም ደግሞ አንድ ሰው አትብ ገጼ ብሎ ጀምሮ እስከ መጨረሻው ድረስ በቃል የሚማራቸው ትምህርቶች ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መላእክት፣ መልካ ማርያም፣ መልካ ኢየሱስ፣ ኪዳን የመሳሰሉትን ይዟል ማለት ነው። ይሄ እንግዲህ አንዷን ብቻ ነው የነካዋት። ንባብን በተመለከተ ደግሞ አንድ ልጅ ፊደል ሐዋርያት ጀምሮ ንባብ በደንብ እስከሚችል ድረስ ማንበብ የሚችላቸው ትምህርቶች እዚህ ጋር ተዘጋጅተውላቸዋል ማለት ነው። እዚህ ጋር ማብራሪያው አለላችሁ። እንዴት እንደምትጠቀሙ ታሳያቸዋለሁ። በጣም ብዙ ነው ያለው። ቅዳሴ 14ቱም ቅዳሴያት በቅዳሴ መምህራን የተዘጋጀ አለን ማለት ነው። እዚህ ጋር እንደምታዩ ቅዳሴ ዮሐንስ ወልደ ነጎድጓድ፣ ቅዳሴ ሰለስቱ ምዕት፣ እያንዳንዳቸው ቅዳሴዎች እንደዚህ ተዘጋጅተውላችኋል። በድምፅ ነው። ክሊክ አድርጋችሁ ፕሌይ እያደረጋችሁ ማጫወት ትችላላችሁ ማለት ነው። ለምሳሌ እየነዳችሁ ደግሞ እንዲጫወት የምናደርግበት ሲስተም ሰርተንላችኋል። አሳያችኋለሁ እሱ እንዴት እንደሚዘጋጅ። ወደ ታች ብትመጡ እንግዲህ ያሉትን እንዲሁ ዝም ብለን ብቻ እንደው በወፍ በረር ብናየው የቃል ትምህርት፣ ንባብ፣ ቅዳሴ ግዕዝ፣ ቅዳሴ እዝል፣ መልካ መልክ፣ ኪዳን፣ ነክስ በዜማ፣ ዝማሬ መዋስት፣ ግስ ወአግባብ። ግሱ ሙሉ ተቀርጾላቸዋል። አሁን እዚህ ጋር ስታያቸው 3 ነው የሚመስሉት አይደል? ነባር፣ አግባብና እርባታ። ነባሩን ብቻ ብትከፍቱት ይሄ ሁሉ በኦዲዮ ወይም በድምፅ የተዘጋጀ አለላችሁ ማለት ነው። አንድ ሰው ግዕዝን ማወቅ ቢፈልግ በቀላሉ መማር ልጁንም ማስተማር ይችላል ማለት ነው። ይህን የሚችልበት ፖቴንሻል አለው። ወደፊት እየጨመርንበት እንመጣለን ማለት ነው። ስለዚህ ግዕዝ አንደኛው የቤተ ክርስቲያናችን አስኳል ስለሆነ እሱንም አጠቃለናል ማለት ነው። ሙሉ የቤተ ክርስቲያናችን ውስጥ የሚሰጡ ትምህርቶች በሙሉ እዚህ ላይ ያሉ ማለት ነው። ከዛ ወደ ታች ስንመጣ እንግዲህ ተመልከቱ። ግስ አለ፣ ስነ ምግባር፣ ትርጓሜ መጽሐፍት፣ የተአምራትና የድርሳናት መግቢያ ሲነበቡ ከመነበባቸው በፊት መርገፉም ጭምር ማለት ነው። ትምህርተ ኅቡዓት፣ ዘይነግስ፣ መስተብቁ፣ ሊጦን፣ አቋቋም፣ የዓመት ምስባክ፣ ስርዓተ ቅዳሴ መማሪያ። ይሄ ደግሞ በጣም በጣም ጠቃሚ ነው። በተለይ አሜሪካ ውስጥ በኢትዮጵያም ውስጥ የሚኖሩ ህፃናት ቅዳሴ ተማሩ ተብሎ ይላካሉ። ከአባቶቻቸው እግር ስር ቁጭ ብለው ይማራሉ። የሚከልሱበት ግን ኦርጋናይዝድ የሆነ መከለሻ የላቸውም። ስለዚህ እቺ ስርዓተ ቅዳሴ መማሪያ የምትለዋን ይችን ብንነካ ወይም ደግሞ ዋናው ገጽ ላይ መታችሁ ይችን ብትነኩት ተመልከቱ ምን እንደሚያደርግ ማለት ነው። ይሄ ለዲያቆናት ብቻ ሳይሆን ለካህናትም
ታስቦ የተዘጋጀ ነው። ግዕዝ ስርዓተ ቅዳሴ ለሰራኤ ዲያቆን ለብቻው ይሄው አንድ ሰራኤ ዲያቆን ዋና ዲያቆን ሆኖ የሚቀድስ ተማሪ እነዚህ በሙሉ አሉለት ማለት ነው። ይሄ እንግዲህ ከላይ እንደምታዩት በግዕዝ ነው። እዝሉ ደግሞ ለብቻው ግዕዝ ንፍቅ ዲያቆን ደግሞ ለብቻው፣ ይሄኛው ደግሞ የእዝል የንፍቅ ዲያቆኑ። ከዛስ ህዝቡ ተሰጥኦ ስትቀበሉ ምዕመናን ይህንን መማር መለማመድ ትችላላችሁ ማለት ነው። እዚህ ጋር መታችሁ እንዴት እንደምትጠቀሙት አሳያችኋለሁ። ለምሳሌ ይችን ፕሌይ አድርግልኝ ብለው እምነባህ የምትለዋል ይችን ክሊክ ባደርጋት እምነባህን ፕሌይ ባደርገው አውቶማቲካሊ እምነባህ ይጨምርልኛል ማለት ነው። እዚሽ ጋር ይቺ በተን አለች፣ ይቺ በቀኝ በኩል ያለችዋ እሷን ከነካችኋት አንድ ጊዜ ፕሌይ ካደረጋችሁት ደግሞ ሰርጾ እስከሚገባ ድረስ ይደግምላችኋል ማለት ነው። ይሄ በጣም ብዙ ፊቸሮች ተደርገው ታስቦ የተዘጋጀ ነው። ወደ ታች ብትመጡ እጅግ በጣም ብዙ አለ። ያው እንግዲህ ስርዓተ ቅዳሴ መማሪያውን ቅድም የነገርኳችሁ ነው። መልካ ውዳሴ፣ ሊጦን፣ ኪዳን፣ መስተብቁ፣ ዘይነግስ፣ ምንባብ፣ መልክአ ሕማማት፣ የጸሎት ሐሙስ እና የስቅለት ቀለማት፣ ሰቆቃወ ድንግል፣ ጾመ ድጓ ሙሉ ጾመ ድጓ ተቀርጾላችኋል። ሰላም ለኪ በዜማ፣ ውዳሴ ማርያም በዜማ፣ መስተጋብ፣ አርባይት፣ አራያም፣ ሰለስት፣ ክስተት፣ ግዕዝ ዋዜማ፣ አራራይ ዋዜማ፣ ይትባረክ፣ የዋዜማ ምስባክ፣ እነዚህ በሙሉ ተከፍሎባቸው ነው የተቀረጹላችሁ። ለእናንተ ነው የተዘጋጀው። ለምሳሌ ዝክረ ቃሉ በክብረ በዓላት ጊዜ የሚደረሰው ቀለም ዝክረ ቃሉ በሙሉ አሉላችሁ። ስለዚህ ከመስከረም ጀምራችሁ እስኪ ሌው አሁን ዛሬ መስከረም 21 ቀን ምንድን ነው የሚባለው ቀለም ብትሉ እዚህ ጋር ሙሉ ቀለሙ አለላችሁ ማለት ነው። ጽሁፉን በቅርብ እያስቀመጥንላችሁ በደንብ እንድታዩት ለማድረግ እንሞክራለን ማለት ነው። ይሄ እጅግ 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 በጣም ብዙ የሆነ ሪሶርስ ነው ያለን ማለት ነው። ስለዚህ የተዘጋጀው ለማንኛውም ሰው ነው። ለምዕመናን ተዘጋጅቷል። ምዕመናን ገብታችሁ ቅዳሴ ማዳመጥ ትችላላችሁ። መጽሐፍቶችንም አሁን አንዱ መጽሐፍ ጀምረናል። ስነ ምግባር የሚባለው መጽሐፍ እጅግ በጣም ግሩም መጽሐፍ ነው። ስነ ምግባር የሚባለው መጽሐፍ ቁጭ ብላችሁ ስነ ምግባር ማለት ምን ማለት ነው፣ አባቶቻችን ስነ ምግባር እንዴት ነው የተረጎሙት የሚለውን በንባብ የቀረባለ ማለት ነው። ይሄ አለ። ስለዚህ እነዚህ በሙሉ ኦርጋናይዝድ ናቸው፣ አይጠፉባችሁም። ከእናንተ የሚጠበቀው ደበሎ.ኦርግ ብላችሁ እዚህ ዌብሳይት ከፍቱና DEBELO.org ብላችሁ ጽፋላችሁ ማለት ነው። በአማርኛ ነው አሁን እኔ ያደረኩት። ለሚ ቼንጅ ልቀይረውና ወደ እንግሊዝኛ ወደ DEBELO.org ስትሉ ይሄ ዌብሳይት ይመጣላችኋል ማለት ነው። እነዚህ በሙሉ አሉላችሁ። ሌሎችም አሉ ያዘጋጀናቸው። ለምሳሌ እዚህ ጋር መጽሐፍቶችን ጀምረናል ብያችኋለሁ። የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን የፈቀዱልን መጽሐፍቶች አሉ፣ የአቡነ ሽኖዳ መጽሐፍቶች። እነሱን አሁን ዳውንሎድ ማድረግ ጀምረናል። ስለዚህ ይኖሩላችኋል ወደፊት። ይኸው እነዚህ መጽሐፍቶች አሉ፣ ማንበብ ትችላላችሁ መጽሐፍቶቹን ዳውንሎድ እያደረጋችሁ። ይሄ ብቻ አይደለም፣ በዚህ ዌብሳይት ላይ ካሌንደር አለን። ይሄ በጣም ጠቃሚ ነው። ለምሳሌ የቤተ ክርስቲያናችን ትልቁ ችግር እየሆነ ያለው ልጆቹ ዜማውን ይማራሉ፣ ምን እንደሚነበብ ምን እንደሚቀደስ የትኛው ወንጌል እንደሚነበብ አያውቁትም። ስለዚህ ካሌንደር ተዘጋጅቶ ግጻዌ ማለት ነው። ይሄን ካሌንደር ክሊክ ብታደርጉት ሙሉ ካሌንደሩን ያመጣላችኋል። የፈለጋችሁትን ቀን ትመርጣላችሁ። ለምሳሌ መስከረም 1 ቀን ምንድን ነው? አንደኛ በዓሉን ይነግራችኋል። ሁለተኛ አንደኛ ዲያቆን የሚያነበውን፣ ሁለተኛ ዲያቆን የሚያነበውን፣ ግብረ ሐዋርያቱን፣ ቅዳሴው ምንድን ነው፣ ምስባኩ ምንድን ነው? አያችሁት? ከዛስ መልካ ወንጌል ከቅዳሴና ወንጌል ዘነግህ ተብሎ ተቀምጦላችኋል ማለት ነው። የፈለጋችሁት ቀን ማለት ነው። የፈለጋችሁትን ቀን ለምሳሌ ዛሬ ሐምሌ 23 ነው። ተመልከቱ። ሐምሌ 23 እንድራኒቆስ እና አትናስያ የሚዘከሩበት ነው። አንደኛ ዲያቆን ሁለተኛ ዲያቆን የሚያነበው ግብረ ሐዋርያት። ስለዚህ ቅዳሴ በተቀደሰበት ቀን በሙሉ የሚነበቡ ምንባባት በሙሉ አሉላችሁ ማለት ነው። ምስባኩን የፈለገ ሰው ደግሞ የዓመት ምስባኮች እዚሁ ዌብሳይታችን ላይ አሉ ማለት ነው። ይሄ አለን። ከዛ በተጨማሪ አማርኛ ፎንት ካላችሁ መፈልጋችሁ ማግኘት ትችላላችሁ። ለምሳሌ እዚህ ጋር መታችሁ ቅዳሴ ብላችሁ ብትፈልጉ ይኸው ቅዳሴ ብሎ አመጣላችሁ ማለት ነው። ያያችሁት? ቅዳሴ ስለው ስርዓተ ቅዳሴ መማሪያ ግዕዝ ምናምን ብሎ አመጣልኝ ማለት ነው። ይነዋል እኔ የምፈልገው ለምሳሌ ግስ መማር ከሆነ ግን ስነካ ስብዬ ሳመጣ አውቶማቲካሊ ግስ መጣልኝ ማለት ነው። ስለዚህ እንዲሰርች እያደረገ ያመጣል ማለት ነው። ሰቆቃወ ድንግልን ለማየት ብፈልግ ይኸው ሰቆቃወ ድንግል ብዬ ስጽፍ አውቶማቲካሊ ሰቆቃወ ድንግል እናመጣልኝ ማለት ነው። እነዚህ በደንብ የተዘጋጁ ናቸው። በደንብ እንድታዩዋቸው፣ ልጆቻችሁ እንድታስተምሯቸው ያስፈልጋል ማለት ነው። ወደ ፕሬዘንቴሽናችን እንመለስ። እንግዲህ ቅድም እንደነገርኳችሁ የያዘው ይሄ ነው። ይሄ በትንሹ ነው። 17,000 በላይ ኦዲዮ ኮሌክሽን አለን። ወደፊት እያሳደግነው ነው የምንመጣው። እስካሁን ድረስ ለአንድ ዓመት በሙሉ 1 ዓመት ከ6 ወር አካባቢ በጀትን እየተሰራ የነበረ ነው። በዚህ መልክ ተጠናቋል ማለት ነው። የሚቀጥለው የአንደኛው ፌዝ ነው የተጠናቀቀው። ብዙ ፌዞች ይኖሩናል። ለማን ይጠቅማል? ለምዕመናን፣ ለመማር ለሚፈልጉ፣
ጸሎት ማድረግ ለሚፈልጉ፣ ቤተክርስቲያን የሌለበት ቦታ ቅዳሴውን ማዳመጥ ቢፈልጉ እንዴት የሚጠቀሙበት ይሆናል ማለት ነው። ዜማዋን የቤተክርስቲያንን ዜማ ለማወቅ ወደፊት ሪሰርች መስራት የሚፈልጉ ልጆቻችሁ ቢኖሩ ሪሰርች ለመስራት ፖርታል አለን ማለት ነው። እንዴት እንጠቀመው? በጣም ቀላል ነው። በwww.org ብላችሁ ትገባላችሁ። www.org ይሄ ይመጣላችኋል ማለት ነው። ከዚህ በተጨማሪ የአይኦኤስ ወይንም ደግሞ በአይፎን ለአይፎን የሚሆን አፕ ሰርተን ጨርሰናል። ስለዚህ ደበሎ ብላችሁ ሰርች ብታደርጉ አይኦኤስ ላይ ታገኙታላችሁ ማለት ነው። ያ የኛ ዌብሳይት ነው፣ የኛ አፕ ነው። ይህ አለ። አሁን እንዴት እንጠቀመው ነው ዋናው ነገር። እንዴት እንጠቀመው ይሄን ዌብሳይት? ቅድም እንደነገርኳችሁ ክሊክ በማድረግ ብቻ ሳይሆን ብዙ ፊቸሮችም ደግሞ አሉት። ለምሳሌ ልጃችሁን አንድ ህፃን ልጅ ቢኖራችሁና አበበ የሚባል እንግዲህ አበበ ብለን እንውሰደው። አበበ ለሚባለው ልጅ አካውንት ክሬት ማድረግ ትችላላችሁ። በነፃ ነው ክሬት የምታደርጉት። ለምን? የሚማረውን ትምህርት መርጣችሁ ይሄን ተማር ብላችሁ እንድትሰጡት ማለት ነው። ስለዚህ የመጀመሪያው ስቴፓችሁ ምን ይሆናል ማለት ነው? እዚሽ ጋር ሎጊን የምትላለች ይታያችኋል። እዚህ ጋር ሎጊን የምትለዋን እችን ነገር ክሊክ ታደርጋላችሁ። ተመልከቱ። ከዛስ ሳይን አፕ የምትለዋን ትነካላችሁ። ከዛስ ስሙ ማን ነው ሲለኝ አበበ አልኩት። ይሄን እንግዲህ እንደ ምሳሌ ነው ምን የምነግራችሁ። እችን በአማርኛዋን ላጥፋት ባይሆን እንዳታሳስተን ማለት ነው። እዚህ ጋር ልምጣ። የልጁ ስም አበበ አልኩት። ኢሜል አድራሻ ማን ነው ሲለኝ የቤተሰብ ኢሜል አድራሻ ማስገባት ትችላላችሁ። አልኩት www.org አልኩት። ይሄ እንግዲህ ሳምፕል ነው። ፓስወርዱን አስገባልኝ። ፓስወርዱን አስገባሁለት። ይሄው የፈለጋችሁትን ፓስወርድ ታስገባላችሁ። እስከ 4 ዲጂት ድረስ በቂ ነው። ከዛ በኋላ ሬጂስተር ትሉታላችሁ። ዋናው ነገር በደንብ እንድታዩልኝ የምፈልገው ይሄ አበበ የሚባል ሰው ገብቶ ደበሎ እንዲጠቀም ነው የምንፈልገው። ከዚህ በኋላ ምን ያደርጋል? አበበ የሚባለው ሰው ይሄው ሎጊን አደረገ። ታስቲክ ቅድም ስላስገባሁለት ፓስወርዱን ይሄው ሎጊን አለው። አሁን አበበ ገባ። ስለዚህ ያያችሁት እዚህ ጋር አበበ የሚል መጣልኝ። እነዚህ አሉ ይልኝ ማለት ነው። ናው የአበበ ቤተሰቦች ለልጃችሁ ለምሳሌ እኔ የምፈልገው ዛሬ አበበ የሚባለው ልጄ ተመልከቱ መልእክተ ዮሐንስን እንዲማር ከመልእክተ ዮሐንስም ደግሞ ቁጥር 1ን እንዲማር ከፈለኩኝ ይችን ክሊክ ታደርጉና ፕሌይ የምትለዋ ትመጣለች። እዚሽ ጋር መታችሁ ቡክ ማርክ የምትለዋን ትነኳታላችሁ። ይታያችኋል። ቡክ ማርክ ለአበበ ተቀመጠለት ማለት ነው። ከዛ ትመለሳላችሁ። ሁለተኛ ላይ ደግሞ ይሄ የኔ ልጅ የቃል ትምህርት እየተማረ ነው። የቃል ትምህርት ውዳሴ ማርያም እየተማረ ነው። ከውዳሴ ማርያም ደግሞ ውዳሴ ማርያም ዘሰኑ ይደርሷል። ለሔዋን ላይ ነው ያለው። ለሔዋን ትመርጡና ቡክ ማርክ አደረጋችሁለት ማለት ነው። አሁን ስንት ቡክ ማርክ አደረጋችሁ? 2። ከዚህ በኋላ አበበ የሚባለው ልጃችሁ ራሱ ልክ ይሄንን ስሙ ላይ ክሊክ አድርጎ ቡክ ማርክ ላይ በሄድ የተመረጡለት ትምህርቶች አሉ ማለት ነው። እነዚህን በደንብ ማጠናቀቁን ታያላችሁ። ሲጨርስ ቡክ ማርክ ታደርጉታላችሁ። ይሄ ማለት በቃ አልፈልገውም ከዚህ በኋላ ብላችሁ ማለት ነው። አያችሁ ምንድነው የምታደርጉት? እዚህ ጋር ትመጣላችሁ። እቺን አይ የምትለዋን ትነኩና ከዛ ቡክ ማርክ የምትለዋን ትነካላችሁ። አሁን መልእክተ ዮሐንስ ጠፋለት ማለት ነው። አንብቦ ተረድቶ አልቋል። ከዛ በኋላ በቡክ ማርክ ላይ በሄድ መልእክተ ዮሐንስ የለም፣ ለሔዋን ብቻ አለ ማለት ነው። ይሄ አንደኛው በጣም በጣም ጥሩ የሆነ ፊቸር ነው ማለት ነው። ሌላው እንግዲህ ወደሚቀጥለው እንሄድ። ምን እየጨመርንበት እንዳለን በደንብ እንድታውቁልኝ ይፈልጋሉ። የመጀመሪያው ነገር ምን አለን? ለምሳሌ የቃል ትምህርት ላይ መጣው። እኔ ውዳሴ ማርያም ልጅ እየተማረ ነው። የሰሉስ ውዳሴ ማርያም ነው። አብይ የሚለውን ነው እየተማረ ያለው። ተመልከቱ። አንደኛ ጽሁፉ እዚህ ጋር መጥቷል። ኦልሬዲ ጽሁፉን ማስገባት ጀምረናል። ይሄን ጽሁፍ አማርኛ ማንበብ የሚችሉ ልጆች ማንበብ ይችላሉ። ናው ጥያቄው ምንድነው ግን እንግሊዝኛስ ብቻ የሚያውቁ ሰዎች እንዴት ነው የሚያደርጉት ነው። እንግሊዝኛ የሚያውቁ ሰዎች ምንድነው የሚያደርጉት? ትራንስሌት ይሉታል። ትራንስሌት ሲሉት ተመልከቱ፣ አብይን በእንግሊዝኛ እንዲያነቡ ያደርጋቸዋል ማለት ነው። ኦኬ ቅድም እንደነገርኳችሁ ቡክ ማርክ ማድረግ ይችላሉ፣ ላይክ ማድረግ ይችላሉ፣ ለጓደኞቻቸው ሼር ማድረግ ይችላሉ። ሼር ብትሉት ኢሜይላቸውን ታስገባላችሁ። ይሄው ሊንኩን ይልክላችኋል። ለምትፈልጉት ሰው ሼር ማድረግ ትችላላችሁ ማለት ነው። በትዊተር ሊሆን ይችላል፣ በፈለጋችሁት በዋትስአፕ ሊሆን ይችላል። ኢን ዋትኤቨር ፎርማት ማለት ነው። ይሄ አንደኛው ሌላው ፊቸር የጨመርነው ነው። ኦኬ ኦሪጂናል እንትኑ ላይ ልምጣ። ይሄንን ፕሌይ ማድረግ ትችላላችሁ። ይታያችኋል። እዚህ ጋር ይችን ፕሌይ ትሏታላችሁ። እዚህ ጋር ይቺ ነገር በቀኝ በኩል ያለችው እንደነገርኳችሁ ይቺን ድምፅ ደግሞ እናንተ በቃ ሌላ ስራ እየሰራችሁ ድምፁ ራሱ ይጫወታል ማለት ነው። ጠቀሜታው ምንድን ነው? ለምሳሌ ሩቅ ቦታ እየነዳችሁ ልጃችሁ እያዳመጠ እንዲሄድ ብትፈልጉ ስልካችሁን ትከፍቱና ዌብሳይቱን ላውንች አድርጋችሁ ይችን ፕሌይ አጌን የምትለዋን ትነካላችሁ። ደግሞ ሪፒት ያደርግላችኋል ማለት ነው። ሌላ አንድ ተጨማሪ ደግሜላችሁ አቆማለሁ ማለት ነው። እዚህ ልምጣ። መልካ መልክ እንምጣ። መልካ መልክ ላይ መጣው። ለምሳሌ መልካ ገብርኤልን ብንመጣ እዚህ ጋር ብዙ ናቸው ያሉት። እዚሽ ጋር ያለችዋን ከላይ ያለችዋን ክሊክ ብታደርጓት ምን የሚል ይመጣል? ተመልከቱ። ምን እንደነካሁኝ በደንብ እንድታዩልኝ ይፈልጋለሁ። መልካ ገብርኤል ላይ መጣው።
ይችን ነው የነካዋት። ይችን ነገር ይችን ክሊክ ሳደርጋት ይህ ነገር መጣ። ከዛ ሁሉንም ያድምጡ ይላል። ሁሉንም ያድምጡ ማለት መልካ ገብርኤል 10 ክፍል ቢኖረው ያው መልካ ገብርኤል አሁን እዚህ ጋር ሰላም ለገብርኤል ብሎ ይጀምራል። ለተፈጥሮ ትከ ለዝክረ ስምከ ለስርተ ርስከ ይላል አይደል? እነዚህም በሙሉ ማዳመጥ ብትፈልጉ ሁሉንም ያዳምጡ የሚለውን ትነካላችሁ። ይችን ነገር ታጠፉና ሁሉንም ያዳምጡ የሚለውን ከዛ መናገር ይጀምራል ማለት ነው። መልካ ገብርኤል እንግዲህ ሙሉውን እየጀመረላችሁ እያዳመጣችሁ ትመጣላችሁ ማለት ነው። አሁን ይሄ ለምን ይጠቅማል ብትሉ ለምሳሌ ቅዳሴውን ልጃችን እንዲማረው ብንፈልግ ኦኬ ልክ ቅዳሴ መማሪያ ቅድም እንደነገርኳችሁ ቅዳሴ ላይ መጣ። ተመልከቱ። አንድ የኔ ልጅ ሰራኤ ዲያቆን ሆኖ እንዲማርልኝ ከፈለኩ ይችን ነካታለሁ። ይሄ ሁሉንም ያጫውቱ የሚለውን ትነካላችሁ። ተንሱ ይላል፣ ጸልዩ ይላል። ከዛ እግዚአብሔር ይረየን የሚለው መዝሙረ ዳዊት መዝሙር 122 ይነበባል። ትእዛዝ አበው የሚለው በሙሉ አለላችሁ ማለት ነው። ከዛ ራሳቸው አንድ በአንድ እየቀጠሉ ይመጡላችኋል ማለት ነው። የሞባይል እንትን ሰርተንላችኋል። ፕሊስ ያንን ሪፈር አድርጋችሁ ለሰዎች አሰራጩት። የቤተ ክርስቲያናችሁ ሀብት ስለሆነ እናመሰግናለን።